መታ መታ አርገዋለች ጸጊ። ምንድነው መታ መታ የሚያደርገው? ኧረ በህግ አምላክ ቢያንስ ልብስሽን አስተካኪ። ከአብርሽ ጋር ያለሽው። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የማይመን ቤተሰቦች እንዴት ናችሁ? ደህና ናቸው? እኔማ አብጄ ላብድ ነው። አብርሃም አብዶ ሊያሳብደኝ ነው። ጭራሽ ፎቶ ሳይበቃችሁ እናንተ በጭራሽ በቲክቶክ ትመጣላችሁ። እንደዚህ ሆናችሁ አሁን መጨረሻችሁ ያሳምርልን አለ። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የማይመን ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ፍቅር ሰላም አብዝቼ የተመኘው በቲክቶክ አብርሃም ከጸጊ ጋር እንደዚህ ቅውጥ እያደረጋችሁ ግን ምን አይነት አስተሳሰብ ቢኖራችሁ ነው? ምን አይነት ሰው ምን ይለኛል ብላችሁ አታስቡ። ቢያንስ ጸጊ ሴት ናት። ጸጊ አብርሃም ወንድ ነው። የራሱ ጉዳይ የፈለገው አይነት ሴት ቢያገላላብጥ ሴቶች ይሮጥና ጭንቅላቱ ላይ ነው የሚወጡት። ችግር የለውም። ግን ሴቶች ምን ነክቷችሁ ነው ይሄን ያክል ራሳችሁን ዝቅ አድርጋችሁ የምታስቡት? ግን በፈጣሪ ስም አዎ እንግዲህ እንደዚህ ቅውጥ ሳም እንዲገና አሁንም እዚህ ጋር ኧረ በፈጠን ግን ቢያንስ ልብሱ ግን ተቀዶ ነው ወይስ ስታይሉ ነው? እና ደግሞ መታ አድርገው ምንድነው መታ የሚያደርገው? በፈጣሪ ስም ደግሞ ምን ያልገባኝ ነው ልብሱ ምን አይነት እንደለበሰችው። አዎ አንተ ሳቅ ምን አለብህ? ሁለት ሴቶች እዛ ሳብደህ አንተ ብትስቅ ባትስቅ እኛ ምን አገባን? ሳቅ እንደዚህ አምሮበት እንደዚህ ቆንጆ ሆኖ እሷም ደግሞ መታ አድርገኝ መታ አድርገው ምናምን ትላለች። እንግዲህ ዘፈነችለት ተዘፈነለት። ለማንኛውም አዎ ደስ ይላል። ፍሪ መሆን መጫወት መደሰት ደስ ይላል። ነገር ግን በዚህ ልክ መውረድ አስፈላጊ ነው ብዬ አልገምትም በበኩሌ። ወላሂ በጣም የምታስፈሩት